አዲሱን ኪዳንና ጸጋ በተመለከተ በቀደሙት ክፍሎች በተከታታይ ስለ አዲሱ ኪዳን መቼ እንደተጀመረ፣ ስለ ጸጋው ምንነት፣ በአዲስ ኪዳን ውስጥ ምን አይነት ስምምነቶች እንዳሉ፣ ከአሮጌው ኪዳን አዲስ ኪዳን የተዋሰው ወይም ያስቀጠለው ነገር አለ ወይ ብለን ሁሉ እየጠየቅን ከመጽሐፍ ቅዱስ ስናይ ነበረ። ዛሬ ደግሞ ከባለፈው የቀጠለ የብሉይ ኪዳንና የአዲስ ኪዳን ሕጎች ይለያያሉ በሚለው ርዕስ እንቀጥላለን ማለት ነው። አዎ ይለያያሉ። ብሉይ ኪዳን የሚገድል የፊደል ሕግ ሲኖረው፣ አዲሱ ግን ሕይወት የሚሰጥ የመንፈስ ሕግ ነው ብለናል ባለፈውም። ዛሬም እንቀጥላለን። በሮሜ ምዕራፍ 7 ቁጥር 1 ላይ የእግዚአብሔር ቃል እንዲህ ይላል፣ ወንድሞቼ ሆይ ሕግን ጠንቅቃችሁ የምታውቁ ናችሁና መቼም ሕግ በሰው ላይ ስልጣን ያለው ሰውየው በሕይወተ ሥጋ እስካለ ድረስ ብቻ መሆኑን ትገነዘባላችሁ። አንዲት ባለትዳር ሴት ባሏ በሕይወተ ሥጋ እስካለ ድረስ በጋብቻ ውል የታሰረች ናት። ባሏ ከሞተ በኋላ ግን የጋብቻ ውል እንደቀረ ስለሚቆጠር ከታሰረችበት የጋብቻ ሕግ ነፃ ትሆናለች። ባሏ በሕይወተ ሥጋ እያለ ግን ሌላ ወንድ ብታገባ በሕግ ፊት እንዳመነዘረች ትቆጠራለች። ባሏ ከሞተ በኋላ ግን ከታሰረችበት የጋብቻ ሕግ ነፃ ስለምትሆን ሌላ ወንድ ማግባት ትችላለች። አመንዝራ ተብላም አትቆጠርም። እንዲሁም ወንድሞቼ ሆይ በክርስቶስ ሞት አማካኝነት ለኦሪት ሕግ እናንተ ሞታችኋል። አሁን ግን ለእግዚአብሔር አገልግሎት የተለያችሁ እንድትሆኑ ከሞት የተነሳው የጌታችን የኢየሱስ ክርስቶስ ገንዘቦች ሆናችኋል። ለስጋችን ፈቃድ ተገዝተን በነበርንበት ዘመን ሕጉ ያሳወቀን ክፉ ምኞቶች በልቦናችን እየተጠነሰሱ የእግዚአብሔርን ትእዛዝ ስናፈርስ፣ ኃጢአት በመስራታችንም የሞትን ፍሬ ስናጭድ ኖረናል። አሁን ግን ከክርስቶስ ጋር አብረን በመሞታችን አስሮ ይገዛን ከነበረው ከሕግ ባርነት ነፃ ወጥተናል። ከእንግዲህ ወዲህ የምናገለግለው ከመንፈስ ቅዱስ ባገኘነው አዲስ ሕይወት እንጂ በኦሪት ሕግ መሰረት አይደለም ብሎ እንግዲህ ደምድሞታል መጽሐፍ ቅዱስ። የሚገርም ነው። ይህ እግዚአብሔር ቃል ምን አለ? ሕግ በሰው ላይ ስልጣን ያለው ሰውየው በሕይወተ ሥጋ እስካለ ድረስ ብቻ በመሆኑ አሁን ግን እናንተ በክርስቶስ ምክንያት በክርስቶስ ሞት አማካኝነት ለኦሪት ሕግ እናንተ ሞታችኋል። ስለዚህ ምን እያለ ነው? በቃ በኦሪት ሕግ መሰረት አትዳኙም፣ አታገለግሉትም። ከዛ ባርነት ነፃ ወጣችኋል። ያንን ሕግ የኦሪትን ሕግ የመጠበቅ ግዴታ ዕዳ የለባችሁም እያለ ነው። እንዴት ይገርማል! እንደ እግዚአብሔር ቃል የማንናገር ከሆነ የያዝነው ቃል በልቦናችን ትክክል ነው ብለን የያዝነው እምነት የተሳሳተ ከሆነ እንግዲህ በዚህ ቃል መሰረት በእግዚአብሔር ቃል መሰረት መታረም አለብን ማለት ነው ወገኖቼ። አዎ ይህ የድነት ጉዳይ ነው። እንግዲህ ወንድሞቼ እህቶቼ፣ እንደምታዩት እኔ ከራሴ አልተናገርኩትም። ራሱ መጽሐፍ ቅዱስ የሚናገረው ቃል ነው። ይህ ቃል ደግሞ መንፈስ ነው፣ ሕይወትም ነው እና ድህነታችን የተመሰረተው በዚህ ክርስቶስ በሰራው ስራ ነው። የሰራውን ስራ ደግሞ በቃሉ አስታወቀን ማለት ነው እና ከዚህ ፈቀቅ ማለት ወገኖቼ ምንኛ ከንቱነት ነው። ስለዚህ ቃሉ ይመርምረን እንጂ እኛ እናውቅልሃለን ማለት የለብንም። በገላትያ ምዕራፍ 5 ቁጥር 1 እስከ 6 አልፎም ደግሞ ቁጥር 16 እና ከዚያም ወዲያ ቁጥር 18 የእግዚአብሔር ቃል እንዲናገራል። ክርስቶስ አርነት ያወጣን በነፃነት ለመኖር ስለሆነ ከእንግዲህ ወዲህ ጸንታችሁ ቁሙ እንጂ ዳግመኛ ለኦሪት ሕግና ስርዓቶቿ ባሪያ ሆናችሁ አትገዙ። እኔ ጳውሎስ የምነግራችሁን ልብ በሉ። የኦሪትን ሕግ በመጠበቅና የግዝረትን ስርዓት በመፈጸም ለመጽደቅ የምትፈልጉ ከሆነ ክርስቶስ ምንም አይጠቅማችሁም። መገረዝ ያጸድቃል ብሎ የሚያምን ሁሉ የኦሪትንም ሕግና ስርዓት በሙሉ የመፈጸም ግዴታ አለበት። እናንተ ሕግ በመጠበቅ ለመጽደቅ የምትሞክሩ ሁሉ ከክርስቶስ የራቃችሁና የእግዚአብሔርም ጸጋ የተለያችሁ ናችሁ። ነገር ግን እኛ ተስፋ የምናደርገውን ጽድቅ በመንፈስ ቅዱስ ረድኤት በእምነት እንጠብቀዋለን። ከክርስቶስ ጋር ህብረት ካለን በመገረዝ የሚገኝ ጥቅም ባለመገረዝ የሚመጣ ጉዳት የለም።
ቁም ነገሩ ፍርድን በስራ የሚገልጽ እምነት መቀዳጀታችን ነው። አንድ ነገር ላሳስባችሁ፣ የመንፈስ ቅዱስን አመራር ብቻ ተከተሉ። ይህንም የምትከተሉ ከሆነ ኃጢአተኛ ተፈጥሯችሁን ለማርካት ስትሉ የምኞት ባህሪያ ሆናችሁ አትገዙም። በመንፈስ ቅዱስ የምትመሩ ከሆነ ግን ለኦሪት ሕግ ተገዦች አትሆኑም ይላል። ዋው! የእግዚአብሔር ቃል እንዴት በግልጽ እየተናገረን ነው! ተመልከቱ። ዳግመኛ ለኦሪት ሕግና ለስርዓቶቿ ባሪያ ሆናችሁ አትገዙ። በቃ ነፃ ናችሁ፣ ከዚህ ሞታችኋል። በቀደመውም ክፍል እንዳየነው ሞታችኋልና ይላል። ስለዚህ የኦሪትን ሕግ በመጠበቅና መገረዝ አለመገረዝ፣ እነዚህ ሁሉ ስርዓቶች መፈጸም ምንም አይጠቅምም። በአዲስ ኪዳን ግን ይጠቅማል የምትሉ ከሆነ ክርስቶስ ምንም አይጠቅማችሁም እያለ እየተናገረ ነው። የተጣለውን ደግሞ ማንሳት አይቻልማ። በቃ ተጥሏል፣ ሞቷል፣ ያ አገልግሎት ተሽሯል። በቃ ፍጻሜውን ስላገኘ ከዚህ በኋላ በአዲስ ኪዳን ሊያስተዳድር አይችልም። ከዚህ በኋላ አንድ ነገር ላሳስባችሁ እፈልጋለሁ እያለ የሚነግረን ምንድን ነው? የመንፈስ ቅዱስ አመራር ብቻ ተከተሉ። ለምን? ጸጋው በቂ ነዋ። ኃጢአተኝነትና ዓለማዊ ምኞትን የሚያስክድ እኮ ነው። ቀላል እኮ አይደለም። አዲሱ ሰው እኮ ነው። አዲስ ተፈጥሮ እኮ ነው። የሆነ ተሻሽሎ የሚመጣ አይደለም። አዲሱ ሰው የተፈጠረ ነው። በቃ በተመሰከረልን የእምነት ቃል እምናምን ከሆነ ከእግዚአብሔር ተወለድን። ያ ደግሞ ውልደታችን ማንነታችን ይሆናል፣ ተፈጥሯችን ይሆናል እንጂ እና ይህን ፈጽም ተብሎ የሚገደድ አይደለም። ኦልሬዲ ማንነታችን ይራመዳል፣ እንደ እግዚአብሔር ሆኖ ይኖራል፣ በመንፈስ ቅዱስ መሪነት ይኖራል እንጂ ድጋሚ ወደ ሞት አገልግሎት እየዞረ የወደቀን አያነሳም። ወይም ደግሞ እንግዲህ አንድ ብላችሁ ከጀመራችሁ እንግዲህ ከጸጋውም ስለምንወድቅ ምንም ማድረግ አይቻልም። ለአዲሱ ሰው የሞት አገልግሎት አልቀረበለትም። አዲሱ ሰው የመንፈስ ሕግ ነው። በቃ ያጸደቀውም ክርስቶስ ነው። እንዲሁም ደግሞ ከዚህ በኋላ ዕዳ ስለሌለበት ይልቁንስ ራሱ ገንዘቡ አድርጎ የሰጠው የእግዚአብሔር ባህሪ ያንን ስላካፈለው ከዚህ በኋላ የሚኖረው እንደ መንፈስ ፈቃድ ነው። ስለዚህ ምንም ዕዳ የለበትም። የድንጋይ ጽላት አምጥተ ለአዲሱ ሰው በዚህ መመሪያ ተመራ ብላ አትሰጠውም። ከዛ የላቀ የመንፈስ ሕግ በውስጡ ስላለ ማለት ነው። እና ይልቁንስ ያ ሊሆን የቻለበት ምክንያት ምንድን ነው ብለን ከጠየቅን በጣም ጥሩ ጥያቄ ነው። ያ የሆነው አሮጌው ማንነት ከክርስቶስ ጋር ስለተሰቀለ አለቀ። ይሄ ነው መልሱ። በገላትያ 2:15 ላይ እንዲህ ይላል፣ አንተም እኔም ከአይሁድ ወገን መወለዳችን የማይካድ ነገር ነው። ኃጢአተኞች ከሚባሉ ከአሕዛብ ወገን አይደለንም። ይሁን እንጂ እኛ የክርስትናን እምነት የተቀበልን አይሁድ መጽደቅ የሚቻለው ኢየሱስ ክርስቶስን በማመን እንጂ የኦሪትን ሕግ በመጠበቅ እንዳልሆነ አሳምረን እናውቃለን። እኛም እግዚአብሔር በእምነት እንጂ የኦሪትን ሕግ በመጠበቅ እንደማያድንን በመገንዘብ እምነታችንን በክርስቶስ ላይ ጥለናል። ማንም ሕግን በመጠበቅ ሊድን አይችልምና። እኛ አይሁዶች በክርስቶስ ለመጽደቅ ስንፈልግ እኛም እንደ አሕዛብ ኃጢአተኞች መሆናችንን የምንገነዘብ ከሆነ ከክርስቶስ ያተረፍነው ኃጢአተኝነታችንን መረዳት ብቻ ነውን? ይህን የምንል ከሆነ ነገሩ ትክክል ስላይደለ እንዲህ ያለውን ነገር ከማሰብ እግዚአብሔር ይጠብቀን። ያን የተውነውን የኦሪት ስርዓት መልሰን ለማቆም ብንሞክር ሕግ አፍራሾች ሆነን እንገኛለን። እኔ በሕግ አማካኝነት ለኦሪት ሕግ የሞትኩ ነኝ። በሕይወት የምኖረው በእግዚአብሔርና ለእግዚአብሔርም ነው። ከክርስቶስ ጋር ተሰቅዬ ሞቻለሁ። ይህ በመሆኑ ከእንግዲህ ወዲህ በእኔ ውስጥ የሚኖረው ክርስቶስ ነው እንጂ እኔ ራሴ አይደለሁም። አሁንም በስጋ የምኖረው ኑሮ በወደደኝና ስለ እኔም በሞተው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ጽድቅ የሚገኝበትን የክርስቶስን ሞት አንዳንድ ሰዎች እንደሚያደርጉት በማቃለል የምመለከተው አይደለሁም። የኦሪትን ሕግ በመፈጸም መዳን የምንችል ቢሆን ኖሮ ክርስቶስ መሞት ባላስፈለገውም ነበር ይላል። ዋው! በጣም ነው የሚገርመው። ተመልከቱት። ደጋግሞ የሚናገረው የኦሪትን ሕግ በመጠበቅ ማንም ሊድን
አይችልም፣ ሊጸድቅ አይችልም። ነገር ግን በክርስቶስ በማመን ብቻ መጽደቅ እንደሚቻል ይገልጻልና ያን የተውነውን የኦሪት የቀደመ ያረጀ ያፈጀ ስርዓት ወይም ሕግ መልሰን ለማቆም ብንሞክር እንደውም ሕግ አፍራሹ ያ የተተወውን ሞቱ ኋላ ይሄ አገልግሎት ከዚህ በኋላ አያስተዳድርም ተብሎ የተባለውን ለማንሳት የሚሞክረው ሰው ነው ማለት ነው። የሚገርም ነው። ተመልከቱ። ታማኞች መሆን አለብን። ሕግ አፍራሽ እንደውም የሆነው የኦሪትን ያን የተተወውን ስርዓት መልሶ ለማቆም የሚሞክረው የሚጥረው የሚፍጨረጨረው ያ ሰው ነው ማለት ነው። ሕግ አፍራሽ የተባለው እንደውም ያ ሰው ነው ማለት ነው። እና እኛ ያመንን በክርስቶስ ሞት አማካኝነት ለሕግ ሞተናል፣ ለኦሪት ሕግ ሞተናል። ከዚህ በኋላ ዕዳ የለብንም ነው የሚለው የእግዚአብሔር ቃል በሮሜ 3:19 ላይ እንዲህ ይላል፣ በኦሪት ሕግ የተጻፈው ትእዛዝ ሁሉ የሚመለከተው ሕግ የተሰጣቸውን አይሁድን ነው። ስለዚህ ራሱን ነፃ ለማውጣት በእግዚአብሔር ፊት መልስ መስጠት የሚችል ማንም የለም። የዓለምም ሕዝብ ሁሉ ከእግዚአብሔር ፍርድ በታች መሆኑን እናውቃለንና። ምክንያቱም የሕጉን ትእዛዝ በመጠበቅ በእግዚአብሔር ፊት የጸደቀ ማንም የለም። ሕግ የሚያገለግለው አንድ ሰው ኃጢአት መስራቱን እንዲያውቅ ለማድረግ ብቻ ነው። አሁን ግን በሙሴ የሕግ መጽሐፍትና በነቢያት ትንቢት ይመጣል ተብሎ ይነገር የነበረው የእግዚአብሔር ጽድቅ ተገልጧል። እንደውም በሌላ ቦታ የእግዚአብሔር ጽድቅ ያለ ሕግ ተገልጧል ነው የሚለው እና የእግዚአብሔር ጽድቅ ተገልጧል። ይህም ጽድቅ በኦሪት ሕግ ላይ የተመሰረተ ስላይደለ በአይሁድና በአሕዛብ መካከል ልዩነት ሳይኖር ኢየሱስ ክርስቶስን ለሚያምኑ ሁሉ ይሰጣቸዋል። ሰዎች ሁሉ ኃጢአትን ስለሰሩ የእግዚአብሔር ክብር ርቋቸዋል። ይሁን እንጂ ኢየሱስ ክርስቶስን በማመን ምንም አይነት ዋጋ ሳንከፍል በምንቀበለው የእግዚአብሔር ጸጋ ብቻ መጽደቅ እንችላለን። በደሙ ያስገኘውን የኃጢአትን ስርየት በእምነት እንድንቀበል እግዚአብሔር ኢየሱስ ክርስቶስን ወደዚህ ዓለም መስዋዕት አድርጎ ላከው። እግዚአብሔርም ይህንን በማድረጉ የእርሱን የፍርድ መንገድ ቅንነት ገልጿል። ለምን ቢባል ባለፉት ዘመናት የተደረገውን ኃጢአት ሁሉ በትዕግስቱ ሸፍኖ እንዳለፈው ሁሉ በአሁኑ ዘመን ደግሞ ይህን ያደረገው ራሱ ጻድቅ እንደሆነና በኢየሱስ ክርስቶስ የሚያምነውንም እንደሚያጸድቅ ለማሳየት ነው ይላል። በቃ ምንም እኮ የሚብራራ ነገር የለውም። እንደምትመለከቱት እግዚአብሔር ይክበር። በግልጽ ቋንቋ ነው የሚናገረው። በኦሪት ሕግ የተጻፈው ትእዛዝ ሁሉ ማንን ነው የሚመለከተው? አይሁድን ነው። ሕግ የሚያገለግለው አንድ ሰው ኃጢአት መስራት እንዲያውቅ ለማድረግ ብቻ ነው ይለናል። የእግዚአብሔርን ቃል እንደወረደ መቀበል ይሁንልን። እውነት ወንድም እህቶቼ፣ ኢየሱስ ክርስቶስን በማመን ምንም አይነት ዋጋ ሳንከፍል በምንቀበለው የእግዚአብሔር ጸጋ ብቻ መጽደቅ እንችላለን እያለ እንግዲህ በግልጽ እየተናገረ ነው። በክርስቶስ በደሙ ያገኘነውን የኃጢአት ስርየት በእምነት እንድንቀበል ነው እግዚአብሔር እየነገረን ያለው እንጂ የኦሪትን ሕግ በመጠበቅ ጽድቅን ታገኛላችሁ እያለ አይደለም። አንተ ወይም አንቺ ወይም እኔ የኦሪትን ሕግ ስለጠበቅን ጽድቅ የምናገኝ ወይም ደግሞ ያልጠበቅን ጊዜ ጽድቃችንን የምናጣበት እንደዛ አይነት አይደለም። ይኸው ተመልከቱ። ይህም ጽድቅ በኦሪት ሕግ ላይ የተመሰረተ ስላይደለ ይላል። ለምን? ሁላችን ኃጢአት ስለሰራን ማንም የሚፈጽመው ስላልተገኘ የእግዚአብሔር ክብርም ስለጎደለ ጽድቅ እንኳን ተብሎ የሚቆጠርልን አንዳች ነገር የለም። ጽድቃችን ራሱ የመርገም ጨርቅ ስለሆነ ራሱ መጥቶ እንግዲህ ከሕግ እርግማን ዋጀን ማለት ነው። እና ወገኖች እግዚአብሔር ሲናገር አሜን ብሎ መቀበል ይሁንልን። ይህ የእግዚአብሔር ቃል እንጂ ሰው የተናገረው ቃል አይደለም። ተመልከቱ ዕብራውያን 7:12 ላይ ምን ብሏል? ከዚህ በፊትም እንዳነሳ ነው ክህነቱ ሲለወጥ ሕጉ ደግሞ ሊለወጥ የግድ ነውና ይላል። ሮሜ 6:14 ላይም ከዚህ በኋላ የምትኖሩት ለኦሪት ሕግ በመታዘዝ ሳይሆን ለእግዚአብሔር ጸጋ በመገዛት በመሆኑ ኃጢአት በሕይወታችሁ ሊነግስ አይችልም። ጸጋው ራሱ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ ነው። ችሎታ፣ ብቃት የሚሆን ነው። በእግዚአብሔር ቃል መመርመራችን ይቀጥላል። ጸጋ ይብዛላችሁ።